ስልክ ስትገዙ ቼክ ማድረግ ያለባችሁን አንድ ነገር ላሳያችሁ። ይህንን ነገር አሁንም የምትጠቀሙበት ስልክ ላይ መሞከር ትችላላችሁ። ወደ ስልካችሁ መደወያ በመሄድ ኮከብ መሰላል 12 580 ኮከብ 369 መሰላል ስታደርጉ ወደ እንደዚህ አይነት ኢንተርፌስ ይወስዳችኋል። አሪፍ ኮል ብሎ እንደምታዩት ቀን ያስቀምጥላችኋል። እዚህ ጋር የምታዩት ቀን ስልኩን ያመረተው ካምፓኒ ለመጀመሪያ ጊዜ ስልኩን ፓወር ኦን ያደረገበትን ነው የሚጠቅስላችሁ። ይህም የሚሆነው ስልኩ ወደ ገበያ ከመውጣቱ በፊት ስልኩ በትክክል ይሰራል አይሰራም የሚለውን ነገር ቼክ ለማድረግ ነው። ታዲያ ይሄ ለምን ይጠቅመናል ካላችሁኝ ስልካችሁን ስትገዙ ይህ ስልክ የቅርብ ጊዜ ነው ወይስ አይደለም የሚለውን ነገር በቀላሉ ማወቅ እንድትችሉ ይረዳችኋል። እስቲ ቼክ አድርጉት እና ደግሞ የእናንተ ስልክ መቼ ፓወር ኦን እንደሆነ ኮሜንት ላይ ጻፉልኝ፣ አነበዋለሁ።